ሰላም ጋይስ እንዴት ናችሁ? ድል አድርግ ነኝ። እንግዲህ ዛሬ በሌላ አዲስ ቪዲዮ ተመልሻለሁ ማለት ነው። እኔ አሁን ዛሬ ግራ ግብት ያለኝ ቆይ ሲፈልጉ ተሰርቶ የሚሳካ ህልም የለም እንዴ? እኔ አሁን ዩቲዩብም ቲክቶክ ምናምን መስራት እፈልጋለሁ፣ ግን መስራት ዝም ላይ መሸ እንደሆነ ታውቃላችሁ ወይ? የሆነ ሰው በቃ በጣም ታዋቂ ሲሆን ምናምን ነው በቃ። ካልሆነ ግን እንደተለመደው ወይ ቡና ቤት ምናምን ቁጭ ብዬ ወሬን እንደዛ የሚሳካ ህልም የለም። አሁን ከራሴ ህይወት የገባኝ ማለት ነው። ሲፈልጉ ተሰርቶ የሚሳካ ህልም የለም። እያንዳንዱ ነገር መስዋዕትነት ይፈልጋል። በቃ በሆነ አጋጣሚ ምናልባት ከስንት አንድ በሚባል ደረጃ በሆነ አጋጣሚ ህይወታቸው የሚቀየር ሰዎች ወይም የሚፈልጉትን ህልም ማሳካት የቻሉ ሰዎች ሊኖሩ ይችላሉ። ካልሆነ ግን እንደው በደሳለኝና በመምሰለኝ የሚሳካ ህልም የለም። በቃ እኔ ማለት በቃ ዩቲዩብ መጀመር ከፈለኩና እየከፈትኩ የተውኳቸው ዩቲዩብ ገጾች ብዛታቸው በቃ እኔ ከተማ ከገባሁ የኖርኳቸውን አመታት ያክል 5 6 ወይም 7 አካባቢ የዩቲዩብ ገጽ ከፍቼ ትቼዋለሁኝ። የተውኩበት ምክንያት ደግሞ ነገ እሰራለሁ ከነገ ወዲያ እሰራለሁ እንደዛ የሚባል ነገር አሁን በቃ በትክክል የገባኝ ነገር ሲባል ቢኖር ነገ እሰራለሁ ከነገ ወዲያ እሰራለሁ የሚባል ነገር የለም። በቃ እያንዳንዷ ነገር ዋጋ ታስከፍላለች፣ በተለይ ዩቲዩብ ማለት ነው። እኔ ደግሞ ካሁን በኋላ እንግዲህ ይሄን ዩቲዩብ ከከፈትኩት ራሱ ማለት ነው 1 ወር አልፎታል። የሆነ ብቻ 5 6 ቪዲዮ ሰርቻለሁኝ። አንድ ቪዲዮ ላይ ለምሳሌ እስከ 300 ቪው ምናምን ያገኘሁበት አጋጣሚ አለ። ያሁን በዩቲዩብ ደረጃ ለጀማሪ ሰው ማለት ነው 300 ቪው በጣም ከባድ ነው። ድሮ እና አቤል ብርሃኑ ምናምን ሲናገሩ በአንድ ቪዲዮ የመጀመሪያ ቀን 60 ሲታይልኝ ኦ ማይ ጋድ ዋው ብያለሁ ብሏል። እኔ ደግሞ 200 ታይቶልኝ ራሱ ደስ ብሎኛል። ግን አሁን ያለብኝ ችግር ምን እንደሆነ ታውቃላችሁ? ከገባኝ ነገር መካከል ማለት ነው በቃ ነገ እሰራለሁ ዛሬ አልተመቸኝም የሆነ ቀን ወይም ጓደኛ ምናምን ካሁን በኋላ ማለት ባለ ስልክ እጄ ይኑር በቃ እግሬ ይኑር እጄ ይኑር የመቀረጫ ቦታ እንደምታዩት ይዩት ኤሪያው እንዴት እንደሚያምር ምናምን ማለት ትችላላችሁ። አያችሁታ? ይህን የመሰለ ኤሪያ አካባቢ እያለ ዩቲዩብ አለመጀመር ምን ምክንያት አለኝ ማለት ምንም ምክንያት የለኝም። ስለዚህ ካሁን በኋላ ማለት ነው ነገ የሚባል ነገር የለም። አሁን ይጀምራል። እያንዳንዶቻችሁ በተለይ ስማርት ስልክ ይዛችሁ በቃ ማለት ምቹ ኤሪያ ምናምን። በነገራችን ላይ ግን በመሀል ማሳያቸው ኤሪያ ነው እንደምታዩት ነው። ይሄ ወደ እንጦጦ አካባቢ ማለት ወደ ቀጨኔ አካባቢ የተሰራው ኮሪደር ነው። በጣም ምቹ ነው እና በጣም ያምራል። እና ምን ልላችሁ ፈልጌ ነው ዩቲዩብ ላይ በቃ የትኛውም ዩቲዩብ ገጽ ላይ ሄዳችሁ ማየት በተለይ ሰዎች ብዙ ሰዎች ህልማቸውን ከሚያሳኩበት ነገር አንደኛውና ዋነኛው ዩቲዩብ ነው። በቃ ይህ ታዲያ ለዚህ ነገር እንዴት ዋጋ መክፈል አቃተን ነው? ተኝቶና እስከ 2 ሰዓት 3 ሰዓት ተኝቼ ህልሜን ላሳካ የምሞክር ብቸኛው ሰው እኔ እንዳልሆንኩ አውቃለሁ። ብዙ ሰዎች ዩቲዩብ ጀምረው አልተሳካላቸውም። ግን በቅርቡ ማለት ነው አሁን 1 ሳምንት ባልሞላ ጊዜ ውስጥ ኮሜዲያን እሸቱ ያለው መልእክት ብታዩት የእናንተ ችግር 1 ጊዜ ወይም 2 ጊዜ ዩቲዩብ ሲከፍላችሁ ችግራችሁ የለት ችግራችሁ ይቀረፋል ብሏል። ግን ዩቲዩብ ህልማችሁን የምታሳኩበት ነው ብሏል። እኔ በጣም ውስጤን ከነኩኝና በቃ እንዲያምን ያደረገ ነገር ማንኛውም ሰው ዩቲዩበር ከሆነ በትንሽ ጊዜ ውስጥ ህልሙን ወይም ማንኛውም ነገር ማሳካት ሊችል ይችላል። ግን ለምትፈልጉት አላማና ህልም በቃ መሳካት አንድና የመጀመሪያው ዩቲዩብ እንደሆነ በቅርቡ ነግሮናል ማለት ነው። እና ምን ልላችሁ ፈልጌ ነው ማንንም አትስሙ በመሰለኝና ዝም ብሎ በነገ በዛሬ የሚሳካ ህልም የለም። ያራዳ ልጆች እና በርቱ።